እሺ ተማሪዎች እንኳን ወደ ቴስታ ማትሲው በሰላም መጣችሁ። በዚህ ቻናላችን ከ2017 ጀምሮ ወደ ኋላ 5 ዓመት እና ከዛ በላይ የ12ኛ ክፍል ማቴማቲክስ ኢንትራንት ኤግዛም የወጡትን ጥያቄዎች በቶፒክ እያደረግን እናያለን። ይህ በቶፒክ መከፋፈሉ ከእያንዳንዱ ቻፕተር ምን ያህል ጥያቄዎች ይወጣሉ እንዲሁም በምን ያህል ዴብዝ ይወጣሉ የሚለውን እንድታስተውሉ ይረዳቸዋል። ይህንን ቻናል ላይክ፣ ሰብስክራይብ እና ሼር በማድረግ እንደዚህ አይነት ቪዲዮዎች እንዲደርሱ ማድረግ ትችላላችሁ። እንግዲህ ባለፈው ቪዲዮ ቱቶሪያላችን ከ2017 ጀምሮ እስከ 2013 በሴኩዌንስ ኤንድ ሲሪስ ላይ የወጡትን ጥያቄዎች ጠቅላላ አይተናል። አሁን ደግሞ በነምበር እና ሴት ላይ የወጡትን ጥያቄዎች የምናይበት ይሆናል። እንግዲህ በ2017 በቡክሌት ኮድ 295 የወጡ ጥያቄዎች አምስተኛው which one of the following is an irrational number ይላል። እንግዲህ irrational number ስንል the definition is it is neither terminating nor repeating ነው። ስለዚህ አሁን የመጀመሪያውን ኤም በምናይበት ጊዜ ኤ ተርሚኔቲንግ ዴሲማል ነው። 3.4 ማለት 3.4 የሚለው ከዛ በኋላ ያለው ምንም እንትን ስለሌለው ስለዚህ 3.4 ነው። ስለዚህ it is ተርሚኔቲንግ ዴሲማል ነው። ስለዚህ ራሽናል ነምበር ነው ማለት ነው። ቢም በምናይበት ጊዜ ደግሞ ስኩዌር ሩት ኦፍ 0.04 ማለት it is just 0.2 ማለት ነው። it is also ተርሚኔቲንግ ዴሲማል ነው፣ ራሽናል ነምበር ነው። ሲን በምናይበት ጊዜ 1.162 ሪፒቲንግ ነው። 2 ሪፒት ያደርጋል። ስለዚህ still repeating number is rational number. But when we see d square root of 29 ይላል 29 irrational number ነው። it is neither repeating nor terminating ማለት ነው። ስለዚህ ፐርፌክት ስኩዌር አይደለም፣ ቀጥታ ከራዲካል አይወጣም፣ ፓርሺያልም ከራዲካል ስለማይወጣ it is an irrational number. So the answer is d ማለት ነው። And question number 10 says let A is a set x such that 1 up to 10 ይላል and B x such that -1 up to 10 it is two sets of real numbers ናቸው፣ real number ናቸው። what's the relative complement of A with respect to B ይላል። ስለዚህ relative complement of A with respect to B ማለት B less A B minus A ወይም ደግሞ B without A። ስለዚህ ከሁለት አንዱ በአንደኛው መንገድ ታውቋቸዋላችሁ ብዬ ገምታለሁ። ስለዚህ ቢ ዊዛውት ኤ ነው። እንግዲህ በኢንተርቫል ነው የተሰጠን የኤ ሴት ኤ የሚለው እንግዲህ በኢንተርቫል ብናስቀምጠው ሴት ኤ ከ1 እስከ 10 ያሉ ሪል ነምበሮች ናቸው። ከ1 እስከ 10። ሴት ቢ ደግሞ በኢንተርቫል ብናስቀምጠው ከ-1 እስከ 10 ያለ ነው ማለት ነው። ስለዚህ አሁን b without a ስንል b has more elements as you can see it starts from -1 በነምበር ላይን ብናየው በነምበር ላይን ላይ እንግዲህ እዚህ ጋር 0 ቢኖረን we have 0 እዚህ ጋር ደግሞ -1 ቢኖረን and 10 around here ቢሆን ስለዚህ እዚህ ጋር ደግሞ 1 ቢሆን የኤ አባላት ከዚህ እስከዚህ ናቸው ማለት ነው 1 to 10። የቢ አባላት ደግሞ ከ-1 እስከ 10 ማለት ነው። የቢ አባላት ይሄን ያካልላል። እስከዚህ ድረስ ያለውን የቢ አባላት ያካልላል። ከ1 እስከ 10 ያለውን ደግሞ የኤ አባላት ያካትታል። ስለዚህ አሁን ቢ ውስጥ ያሉ ኤ ውስጥ የሌሉን ለማየት ከፈለግን ደግሞ ከየት እስከየት ያለው ይሆናል ማለት ነው። ቢ ውስጥ ያሉ ኤ ውስጥ የሌሉ እንግዲህ የቢ እነዚህ ናቸው ብለናል። ኤ ውስጥ ማነው ቢ ውስጥ ብቻ ያሉ ኤ ውስጥ የሌሉ ደግሞ ከዚህ እስከዚህ ያሉት ናቸው ማለት ነው። ከ-1 እስከ 1 but it doesn't include 1 because it is included in set ኤ ውስጥ ስላለ ቢ ውስጥ ያሉትን ብቻ ስናወጣ 1ን አንከተውም ማለት ነው። ስለዚህ የቢ without ኤ አባላት ከየት እስከየት ያሉ ናቸው? closed interval -1 to ኦፕን ኢንተርቫል 1 ድረስ ያሉት ናቸው ማለት ነው። ስለዚህ
በሴት ቢልደር ሜተድ ወይም በተሰጠው የኦፕሽኖች ብናየው ከማይነስ ዋን እስከ ዋን ማለት ይሄ ምን ይሆናል? ኤክስ ሰይዛት ማይነስ ዋን ሌስ ዛን ኦር ኢኳልስ ቱ ኤክስ ሌስ ዛን ዋን ይሆናል ማለት ነው። ሶ ዩ ሉክ አት አን ኦፕሽን ዊች ሃዝ ዚስ ፎርም ማለት ነው። ስለዚህ የመጀመሪያውን ብናይ ከማይነስ ዋን እስከ ዜሮ ይሄዳል አይደለም፣ ቢቲሴትም አይደለም፣ ከማይነስ ዋን እስከ ዋንም አይደለም፣ ቢኮዝ እዚህ ጋር ለስ ኦር ኢኳል ቱ አድርጎታል። በት ዘ ላስት ኦፕሽን ኢዝ ኤክስ ሰይዛት ማይነስ ዋን አፕ ቱ ዋን ይላል። ስለዚህ ይሄ አንድን አላካተተም። ከማይነስ ዋን እስከ ዋን ያሉ አንድን ሳያካትት ይሄ ትክክለኛው መልስ ዲ ነው ማለት ነው። ስለዚህ በኢንተርቫልም በነምበር ላይን ስፔሻሊ ነምበር ላይን በደንብ ይረዳቸዋል አንደርስታንድ ለማድረግ ማለት ነው። and the next one is arithmetic question number 24. It says when the number 43 times 10 the power of 8 times 10 the power of 5 is written in standard form is equal to ይላል። እንግዲህ ስታንዳርድ ፎርም ስንጽፍ አሬንጅ እናደርገዋለን የተሰጠውን ቁጥር when bases are the same exponent can be added በሚለው 10 the power of 8 times 10 the power of minus 5 በመደመር መጻፍ ይችላል ማለት ነው፣ ኤክስፖነንታቸውን በመደመር። ስለዚህ 43 times 10 the power of 8 plus minus 5 ሲሆን 8 minus 5 ይሆናል። so which is equal to 43 times 10 the power of 3 ማለት ነው። 10 the power of 3 ስለዚህ ኢን ስታንዳርድ ፎርም ለመሆን ደግሞ ከግራ በኩል አንድ ዲጂት ብቻ ነው መቅረት ያለበት። ስለዚህ 4.3 ታይምስ 10 the power of 4 ይሆናል። አንድ እንደምራለን ፓወሩ ላይ because whenever the decimal point is moving to the left ሲሄድ ዋን ዲጂት በሄደ ቁጥር ኤክስፖነንቱ ላይ አንድ እንደምራለን ማለት ነው። so we look for an option which is similar to 4.3 times 10 the power of 4 የሚለው እናያለን። that is we get it in option A ማለት ነው። and the next one is question number 45. let A is x an element of integer, it is from -2 to 2, and B is x an element of natural number to the power of x less than or equal to 3x plus 1 ይላል። are given to sets then what is number of A union B ይላል። ስለዚህ እዚህ ጋር ምን ማድረግ አለብን? በሊስቲንግ ሜተድ ተጠቅመን ማን ናቸው የኤ አባላት ማን ናቸው የቢ አባላት የሚሉትን ሰርተን ከዛ ነምበር ኦፍ ኤ ዩኒየን ቢ እንሰራለን ማለት ነው። ስለዚህ የኤ አባላት ማን ነው የሚሆኑት? ኢንቲጀር ሆነው ከ-2 እስከ 2 ያሉት ኢንክሉሲቭ ማን ይሆናሉ? -2 -1 0 1 and 2 ይሆናሉ ማለት ነው። የቢ አባላትን እንግዲህ የምናገኘው ይሄንን ትሩ እስከሚያደርገው የኤክስ ዋጋ እንሄዳለን። ስለዚህ አሁን to the power of 1 ብናደርግ ለምሳሌ to the power of 1 less than or equal to 3 times 1 plus 1 ስለሚሆን to the power of 1 less than or equal to 4 ይሆናል። it's okay ትሩ ስለሆነ ማለት ነው። ከዛ ወደ 2 እንሄዳለን because x is an element of natural number ስለተባልን ከአንድ መጀመር አለብን። so to the power of 1 is less than or equal to 4 የሚለው ትክክል ነው። ከዛ በኋላ ደግሞ ወደ 2 እንሄዳለን። ስለዚህ to the power of 2 less than or equal to x and 2 ስናደርግ 2 times 3 6 ነው plus 1 7 to the power of 2 7 4 less than or equal to 7 ነው የሚለው this is also true ነው። ቀጣዩ ደግሞ to the power of 3 less than or equal to 3 times 3 9 plus 1 10 to the power of 3 8 ነው። ስለዚህ 8 less than or equal to 10 የሚለው አሁንም ትክክል ነው። ስለዚህ አሁን እንደገና to the power of 4 እንሄዳለን። to the power of 4 less than or equal to 4 ስንተካ እዚህ x ላይ ምን ይሆናል? 13 ይሆናል። 13 ስለዚህ to the power of 4 is 16 less than or equal to 13 ነው የሚለው። ስለዚህ this is false። ስለዚህ እስከማን ድረስ ነው to the power of 5 ብናደርግ 32 ይሆናል። 32 less than or equal to 5 ብንተካ እዚህ ጋር ደግሞ
15 ፕላስ 1 16 ነው የሚሆነው። ስለዚህ ከዛ በኋላ ፎልስ እየሆነ ይሄዳል ማለት ነው። ከአራት ጀምሮ ፎልስ እየሆነ ይሄዳል። ስለዚህ የቢ አባላት ማማን ናቸው ማለት ነው? የኤክስ ዋጋ ሊሆኑ የሚችሉት ዋን ቱ እና ስሪ ብቻ ናቸው ማለት ነው። ስለዚህ እነዚህ አባላት የቢ አባላት መሆን ይችላሉ። ስለዚህ አሁን መጀመሪያ ኤ ዩኒየን ቢ ሌስ ዱ ኤ ዩኒየን ቢ። ኤ ዩኒየን ቢን ስትሰሩ ከማን ይጀምራል? ከማይነስ ቱ ዩ ሃቭ ማይነስ ቱ ማይነስ ዋን ዜሮ ከዛ ዋን ቱ ኤንድ ስሪ ኤክስትራ ኤሌመንት ቢ ላይ ስላለች ስሪ ታካትታላችሁ ማለት ነው። then number of elements ኤ ዩኒየን ቢ ስንት ይሆናሉ ማለት ነው? number of elements ኤ ዩኒየን ቢ you count the elements in ኤ ዩኒየን ቢ ማለት ነው። ኤሌመንቶቹን ትቆጥራላችሁ ኤ ዩኒየን ቢ ውስጥ ያሉት። ስለዚህ እዚህ ጋር አንድ ሁለት ሶስት አራት አምስት ይሄ የኤ አባላት ናቸው። የቢ አባላት ሶስት ናቸው። ግን የኤ ዩኒየን ቢ አባላት ዋን ቱ ስሪ ፎር ፋይቭ ሲክስ ናቸው ማለት ነው። ስለዚህ ይሄ ሲክስ ይሆናል ማለት ሶ ዘ ኦፕሽን ዘ ኮሬክት ኦፕሽን ኢዝ ሲ ማለት ነው። ስለዚህ በ2017 ላይ በነምበር እና ሴት ላይ የወጡ ጥያቄዎችን እነዛን ይመስላሉ። አሁን ደግሞ ወደ 2016 ዓመተ ምህረት ወይም በግሪጎሪያን ካላንደር ወደ 2024 ጥያቄ የወጡት በአርቲሜቲክ ኤንድ ሴት ላይ በቡክሌት ኮድ 100 ላይ ኩዌሽን ነምበር 7 ሌት ኤ -2 -1 0 1 ቢ 1 5 ኤንድ ሪሌሽን -1 5 0 5 ኤንድ 1 0 ይላል። ሶ ሪሌሽን ኢዝ ኤ ሴት ኦፍ ኦርደር ፔር ነው። ስለዚህ እዚህ ጋር ተሰጥቶናል። ሶ ዊች ኦፍ ዘ ፎሎዊንግ ኢዝ ትሩ የሆነውን አውጡ ነው የሚለው። ሶ ኦፕሽን ኤ ሬንጅ ኦፍ አር ኢዝ 1 0 5 ነው የሚለው። ስለዚህ ኤ ላይ ሬንጅ ኦፍ አር ማን ናቸው? ሬንጅ እንግዲህ ዘ ሰከንድ ኦል ዘ ሰከንድ ኤሌመንትስ አዝ ሴት ነው። ስለዚህ 5 አለን። ሁለተኛውም ኮምፖነንት ዘ ሰከንድ ኤሌመንት ኦፍ ዘ ሰከንድ ኮምፖነንት ኦልሶ 5 ነው። ስለዚህ እንደገና አንጽፈውም ይሄንን። ስለዚህ 0። ስለዚህ ሬንጅ 5 0 ብቻ ነው እንጂ 1 0 5 አይደለም። this is wrong። ቢ ደግሞ ምን ይላል? ሪሌሽን አር is a relation of 3 elements ነው የሚለው። so how many elements does this relation have? so this is one element and this is element 2 then this is element 3። ስለዚህ ቢ ትሩ ነው 3 ኤሌመንት ነው ሪሌሽኑ ያለው። and come to D domain of R is -1 0 1 -2 ነው የሚለው። ስለዚህ ዶም ኦፍ አርን እንፈልግ። ዶሜን ኦፍ አር ማን ነው የሚሆኑ? ዘ ፈርስት ኮምፖነንትስ ኦፍ ዘ ኦርደር ፔር አስ ሴት ነው። ስለዚህ -1 እቺ -1 ከዛ የሰከንድ ኤሌመንት ፈርስት ኮምፖነንት ደግሞ 0 ነው። ከዛ ቀጥሎ ደግሞ 1 ነው። ስለዚህ ሌላ ኤሌመንት የለንም። -1 0 1 በት ኦፕሽን ሲ ምን ይላል? -1 0 1 ቱን ጨምሯል። ስለዚህ this is also wrong ነው። and the last one D it says R is a relation from A into B። a relation R is from A to B ነው የሚለው። ከኤ ወደ ቢ ነው የሚለው። ስለዚህ እንየው እስቲ ከኤ ወደ ቢ። ስለዚህ -1 must be element of A አለን። ስለዚህ 5 is must be element of B. so for the first element it works. for the second element 0 element of the first set መሆን አለበት። የኤ ትክክል ነው። 5 አው የቢ ነው፣ ልክ ነው። the last one should be element of set A ትክክል ነው። but 0 is not element of set B። ይሄ የላስት ኤሌመንት ከቢ ውስጥ የለም። ስለዚህ it is not a relation from A to B. so the correct answer is B ማለት ነው። B ትክክለኛ መልስ ነው። and the next one question number 18 which of the following can better be regarded as universal set to apply set operation on the set A -1 1 2 3 up to 20 ይላል። ኢንቲጀር ናቸው።
ቢ ደግሞ ኢዝ ኢኳል ቱ 0 3 10 ኦቨር 3 ኤንድ 15 ይላል። ስለዚህ ዘ ሰከንድ ዋን ኢዝ ደግሞ ራሽናል ነምበር። ሶ ሴት ኤ ኤንድ ቢ አር ኢንክሉድድ አንደር ዊች ሴት ነው ማለት ነው። በሌላ አባባል ዩኒቨርሳል ሴት ስለሚሆን ስለዚህ ሴት ኤ ኢንቲጀርን ነው የያዘው። ሴት ኤ ኢዝ ዘ ኤለመንትስ ኦፍ ሴት ኤ አር ኤለመንትስ ኦፍ ኢንቲጀር ናቸው። ኤለመንትስ ኦፍ ኢንቲጀር ናቸው። ሴት ቢ ደግሞ ሴት ቢ ኤለመንትስ ኦፍ ራሽናል ነምበር ናቸው። ቢኮዝ ኦፍ 10 ኦቨር 3 ማለት ነው። 10 ኦቨር 3 ኢዝ ራሽናል ነምበር። ስለዚህ ኢንቲጀር እና ራሽናል ነምበር የሚይዝ ዩኒቨርሳል ሴት ማን ነው ነው? ዘ ፈርስት ዋን ሴት ኤ አይ ሚን ኦፕሽን ኤ ዘ ሴት ኦፍ ኢንቲጀርስ ይላል። ይሄ ቢን ስለማይዝ ይሄ መልስ አይሆንም። ዘ ሴት ኦፍ ራሽናል ነምበርስ ይላል። ይሄ ትክክል ነው። ቢንም ጭምር ኤንም ቢንም ይይዛል ማለት ነው። ዘ ሴት ኦፍ ናቹራል ነምበርስ ይላል። ይሄ ደግሞ አይሆንም። ዘ ሴት ኦፍ ኢራሽናል ነምበርስ ይላል። እዚህ ውስጥ ኢራሽናል ነምበር የለንም። ስለዚህ ይሄ ነው። ከዛ አሁን እንግዲህ ሪቫይዝ ለማድረግ ሴት ኦፍ ነምበርስ መጀመሪያ ናቹራል ነምበር አለን። ናቹራል ነምበር ነው። ዘ ሊስት ሴት ኦፍ ነምበርስ ኦር ካውንቲንግ ነምበር ናቹራል ነምበር የምንለው ነው። ከዛ ይሄንን ኮንቴን የሚያደርግልን ቀጣይ ዜሮን ስንጨምርበት ሆል ነምበር አለን። ሆል ነምበር አለን። ከዛ ደግሞ ኢንቲጀር አለን። ሁለቱንም እና ኔጌቲቭ ነምበሮችን የሚይዝልን ደግሞ ኢንቲጀር ነው። ከዛ በቀጣይ ደግሞ ከዚህ ቀጥሎ ሁሉንም የሚይዘው ደግሞ ራሽናል ነምበር ነው። እነዚህን የቀሩትን ናቹራል ነምበር፣ ሆል ነምበር እና ኢንቲጀርን የሚይዝልን ራሽናል ነምበር ነው። ከዛ ደግሞ እነዚህን ሁሉ ኢንክሉዲንግ ኢራሽናል ነምበርን ጨምሮ የሚይዝልን ደግሞ ሪል ነምበር ነው። ሪል ነምበር። ስለዚህ ዩኒቨርሳል ሴት ሊሆን የሚችለው የሁሉም ከሆነ ሪል ነምበር ነው። ከዚህም ቀጥሎ ደግሞ ኮምፕሌክስ ነምበር አለን፣ ኢማጂነሪ ነምበርን የሚጨምርልን። ስለዚህ ዩኒቨርሳል ሴት ለየትኛው የቱ ይሆናል የሚለው በዚህ ነው የምታዩት። እንግዲህ አሁን ለእኛ ሴት ኤ የኢንቲጀር አባላት ናቸው። ሴት ቢ ደግሞ የራሽናል ነምበር አባላት ናቸው። ስለዚህ ኢንቲጀርን እና ራሽናል ነምበርን ሊይዝልን የሚችለው የራሽናል ነምበር አዝ ዩኒቨርሳል ሴት ነው ማለት ነው። ስለዚህ የራሽናል ነምበር የያዘውን እንመርጣለን። ሶ ኦፕሽን ቢ ኢዝ ዘ ኮሬክት አንሰር። ኤንድ ፍሮም 2016 በኢትዮጵያን ካላንደር የተሰጠው 36ኛው ጥያቄ በጠቀስነው የቡክሌት ኮድ ጊቭን ሴት ኤ has -1 0 as a set, -1 0 also element as a set, and b -1 as a set, -1 ደግሞ ብቻውን ከዛ 0 አለን። which of the following is the relative complement of a with respect to b ይላል። እንግዲህ ጥያቄዎች አያችሁ በተለያዩ አመትም ሆነው ኦልሞስት ተመሳሳይ ይዘት ያላቸው ጥያቄዎች አሉ። ሶ ሪላቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ማለት ቢ ዊዛውት ኤ ነው ማለት ነው። ዘ ኩዌሽን ኢዝ ቢ ዊዛውት ኤ ኦር ቢ ማይነስ ኤ ነው። ስለዚህ አይዘር ዌይስ ዜ አር ዘ ሴም። ስለዚህ አሁን ሴት ኤ ማን ማን ነው አባላቶቹ? -1 እና 0 አዝ ኤ ሴት ኤንድ -1 0 አዝ ኤ ሴት ኢዝ ኤሌመንት ኦፍ ሴት ኤ ነው። ስለዚህ ቢ ዊዛውት ኤ ሚንስ ቢ ውስጥ ያለ ኤ ውስጥ የሌለ ማለት ነው። ስለዚህ ቢ ዊዛውት ኤ ማለት ኤክስ አን ኤሌመንት ኦፍ ሴት ቢ ኤንድ ኤክስ ኢዝ ኖት አን ኤሌመንት ኦፍ ሴት ኤ ማለት ነው። ስለዚህ በቢ ውስጥ ያለ በኤ ውስጥ ግን የሌለ ማለት ነው። ስለዚህ ቢ ውስጥ ያሉ ኤ ውስጥ የሌሉ ቢ ዊዛውት ኤ ማን ማን ናቸው? ቢ ዊዛውት ኤ። ስለዚህ ቢ ውስጥ ያሉ አባላትን እንይ። -1 አዝ ኤ ሴት ኤ ውስጥ የለም። ስለዚህ -1ን ትጽፋላችሁ ማለት ነው። -1 አዝ ሴት ማለት ነው። -1 አለውን ደግሞ የለም። ኦኬ አለ እዚህ አለ። ስለዚህ እሱን እንተዋለን። 0 አዝ አን ኤሌመንት ኖት አዝ ኤ ሴት ደግሞ እዚህ አለ። ስለዚህ ቢ ውስጥ ያለ ኤ ውስጥ የሌለ ነው። ስለዚህ
ቢ ዊዛውት ኤ ኦር ኤ ሪላቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ የሚለው ይህንን ስብስብ የያዘ ይሆናል። ስለዚህ ቢ ዊዛውት ኤ እንፈልጋለን። ማይነስ ዋን ዜሮ የያዘው ሲ ነው። ሶ ኦፕሽን ሲ ኢዝ ዘ ኮሬክት አንሰር። ስለዚህ አዝ ሴት ሆኖ ኤሌመንት ሲሆኑ ሌላ ሴት ላይ ጥንቃቄ ማድረግ አለብን ማለት ነው። ሶ ዚስ ኢዝ ዘ ኮሬክት አንሰር። And question number 48, when dividing 142 by 13 and express the result by applying the division algorithm we get ይላል። እንግዲህ ዲቪዥን አልጎሪዝም ነምበር ላይም ፖሊኖሚያል ላይም ታስታውሳላችሁ። እንዴት አሁን ኤኒ ነምበር በሌላ ዲቪዘር ሲካፈል if you have a number p divided by a divisor d ቢሆን እና ኮሸንት ይኖራቸዋል ኤንድ ሳም ነምበር ኤም ሊደርስ ይችላል። ስለዛ ፒ ማይነስ ኤም የሆነ አር ሪሜንደር ይኖራቸዋል። ስለዚህ ፒ እንዴት ሆኖ መጻፍ ይችላል ማለት ነው? ፒ ኢዝ ኢኳል ቱ ኮሸንት ታይምስ ዲቪዘር ፕላስ ሪሜንደር ነው የሚጻፈው። ለምሳሌ አሁን 9 ዲቫይድድ ባይ 2 ብል ሲምፕል ነምበር 9 divided by 2 is 4 times ከዛ 4 times 2 8 ከዛ 9 minus 8 is 1 ስለዚህ አሁን 9 እንዴት መጻፍ ይችላል ማለት ነው? 9 is acting like a p ማለት ነው። ስለዚህ 9 is equal to 2 or 4 times 2 ኪውን ስላስቀደምኩ ላይ 4 times 2 plus remainder 1 እንዲህ መጻፍ ይችላል ማለት ነው። so this we call it the division algorithm። ስለዚህ ወደ ተሰጠው ጥያቄ ደግሞ ስንመለስ ምንድነው የሚለው 142 divided by 13 142 divided by 13 ማለት ነው። ስለዚህ 10 ታይምስ ነው ቀጥታ 10 ታይምስ 130 ስለሆነ ምቹ ቁጥር ነው። ስለዚህ 10 ታይምስ 13 is 130 አንድ ሌላ 13 to add one more 30 43 መሆን ነበረበት ይሄ። ስለዚህ 130 ይሆናል ማለት ነው። 10 ታይምስ ነው የሚደርሰው። so 142 minus 113 is 12። ስለዚህ አሁን this is p 142 is p ይሄ p ነው 142 p ነው and 10 is q 10 q ናት and 13 is divisor ስለሆነ d ነው then last one remainder። ስለዚህ 142 is equals to 10 times 13 plus 12 ነው የሚሆነው ማለት ነው። ይሄን የያዘ ኦፕሽን ትክክል ነው ማለት ነው። ስለዚህ የመጀመሪያው አይደለም፣ ሁለተኛውም አይደለም። 10 times 14 ነው የሚለው so the third one c 10 times 13 plus 12 ነው የሚለው so that is the correct answer ማለት ነው። ስለዚህ ከነምበር ጋር የተያያዘ በጣም ስሙዝ የሆነ ዳይሬክት ፎርዋርድ ኩዌሽን አላችሁ ማለት ነው። that's it። ስለዚህ 49 question number 49 ደግሞ in the set of natural numbers which one of the following defines a composite number ይላል። you have prime number and composite number አላችሁ። ስለዚህ ፕራይም ስንል ፕራይም ነምበር ስንል ፕራይም ነምበርስ ምን አይነት ነምበሮች ናቸው? only which has numbers which has only two factors ነው። only two factors numbers with only two factors እነዛ two factors እነማን ናቸው? the number one and itself ነው two factors ነው። ኮምፖዚት ግን ኮምፖዚት ነምበር ሞር ዛን ቱ ፋክተርስ ነው የምንለው። ኮምፖዚት ነምበርስ ሃዝ ሞር ዛን ቱ ፋክተርስ። ስለዚህ አሁን ቱን አይጨምርም ማለት ነው። ሞር ዛን ስንል ከስሪ ጀምሮ ማለት ነው። ሞር ዛን ቱ ፋክተርስ። አሁን ኦፕሽኖቹን እናያቸው። a number that is divisible by numbers from 2 to 9 ይላል። this is not correct። ከ2 እስከ 9 ባለው 3 ብቻ ያለው ሊሆን ይችላል። አሁን ከ2 እስከ 9 ማለት ብዙ ቁጥር ነው። ስለዚህ
ለእንደዚህ ሁሉ ግዴታ የሚካፈል መሆን የለበትም። ለሶስት ቁጥሮች ብቻ የሚካፈል ከሆነ ራሱ ኮምፖዚት ነምበር ነው። ኤንድ ዘ ሰከንድ ዋን ቢ ኤ ነምበር ዛት ሃዝ ስሪ ኦር ሞር ዲፈረንት ዲቪዘርስ ይላል። ሶ ዚስ ኢዝ ኮሬክት። ሞር ዛን ቱ ፋክተርስ ማለት ስሪ ኦር ሞር ማለት ነው። ስሪም ብቻ ሊሆን ይችላል። ሶ ዚስ ኦር እና ኤንድ ባይ ዘ ወይ በማትስ ትልቅ ሚኒንግ ነው ያለው። ኦር ማለት ይሄኛውም ከሆነ ትክክል ሊሆን ይችላል፣ ከሁለት አንዱ ትክክል ሊሆን ይችላል ማለት ነው። ኢፍ ዩር ኮንዲሽን ላይስ ኢን ዋን ኦፍ ዘ ኬዝስ ዛት ወርክስ ማለት ነው። ስለዚህ ስሪም ሊሆን ይችላል ወይም ከስሪ በላይ ያለው ዲቪዘር ያለው ሊሆን ይችላል። ሶ ሲ ኤ ነምበር ዛት ሃዝ ኦንሊ ቱ ዲስቲንክት ፋክተርስ ይላል። ይሄ ኮምፖዚት ነምበር ነው አይደለም፣ ኮምፖዚት ነምበር አይደለም። ይሄ ኦንሊ ቱ ፋክተርስ ያለው ፕራይም ነምበርስ። ኤንድ ዘ ላስት ዋን ዲ ኤ ነምበር ዛት ሃዝ ቱ ኦር ሞር ዲፈረንት ፋክተርስ ይላል። አያችሁ ቅድም ያልኳችሁ ቢ ላይ ቱ ብቻም ካለው ይሆናል እያለን ነው። ይሄ ኦር ስለሆነች ማለት ኦፕሽኗ ኦር ስለሆነች ሁለትም ያለው ይችላል ነው። ስለዚህ ሁለት ካለው ሁለት ብቻ ከሆነ ፕራይም ነምበር ነው እንጂ ኮምፖዚት ሊሆን አይችልም። ሶ ኦፕሽን ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ እንግዲህ ለዛሬ ያለን የ2017 እና የ2016 ከአርቲሜቲክ እና ከሴት ጋር የተያያዙ ጥያቄዎችን ሰርተናል። እንግዲህ በቶፒክ እየሰራን ነው ያለነው። ይሄ ነገር በጣም ለተማሪዎች የሚረዳ ነው። ኢንትራንስ ኤግዛም ዘንድሮ በ2018ም ለሚወስዱ ሌላም ደግሞ ለማትስን ለማወቅ ለሚፈልጉ ሰዎች በጣም ኢምፖርታንት የሆነ በቶፒክ የተከፋፈሉ ጥያቄዎች እየሰራን ያለ ነው። እንግዲህ ይህንን ቻናል ሰብስክራይብ በማድረግ ሁሌ ወደ እናንተ እንዲህ አይነት ነገር እንዲደርሳችሁ እንድታደርጉ እንጋብዛለን። ቴንክ ዩ ቬሪ ማች